ክፍል 1 መግቢያና የጥሩነት ማታለያ። አብዛኞቹ ወንዶች ሴቶች በእርግጥ ምን እንደሚፈልጉ ፈጽሞ ሳይረዱ ሙሉ ህይወታቸውን ያሳልፋሉ። ማህበረሰቡ አድርጉ ያላቸውን ሁሉ ያደርጋሉ። አበባ ይገዛሉ፣ ረጃጅም የጽሑፍ መልእክቶችን ይልካሉ። ነገር ግን በመጨረሻ ግራ ተጋብተው ልባቸው ተሰብሮና ብቸኛ ሆነው ምን አጠፋሁ እያሉ ራሳቸውን ሲጠይቁ ይቀራሉ። ነገር ግን ከ500 ዓመታት በፊት አንድ ሰው በስደት ላይ ሆኖ ያለውን ነገር ሁሉ ተነጥቆ አንድ መጽሐፍ ጻፈ። በዚህ መጽሐፍ ውስጥ ያስቀመጣቸው እውነታዎች እጅግ አደገኛ ከመሆናቸው የተነሳ በዘመኑ የነበሩ መንግስታት ጽሑፎቹን ለማቃጠል ሞክረው ነበር። የዚህ ሰው ስሙ ኒኮሎ ማኪያቬሊ ይባላል። እሱ ስለ ሰው ልጆች ተፈጥሮ በተለይም ስለ ሴቶች ተፈጥሮ ያገኘው እውነት የሚያምር ወይም ሮማንቲክ የሚባል አልነበረም። ነገር ግን መሪር የሆነ እውነተኛ ሀቅ ነበር። ዛሬ አብዛኛው ሰው በድምፅ አውጥቶ ለመናገር የሚፈራውን ያንን መሪና ምቾት የሚነሳ እውነት ልንፈትሸው ነው። አሁን ያለህን አመለካከት ሙሉ በሙሉ ለመቀየር ዝግጁ ካልሆንክ አሁኑኑ ይህን ቪዲዮ ዘግተህ ውጣ። ነገር ግን ሙሉ ህይወትህን ስትሸነፍበት የኖርከው ጨዋታ በመጨረሻ መረዳት ከፈለክ አብረህን ቆይ። ይህ ቪዲዮ ሴቶችን ስለመጥላት አይደለም። ይህ ቪዲዮ ሴቶችን ስለመረዳት ነው። ማኪያቬሊ በተቃራኒ ጾታ ላይ እንደሚያማርር ሰው አልነበረም። የፖለቲካ ፈላስፋና ስትራቴጂስት ነበር። የሰው ልጆች ምላሽ የሚሰጡት አንተ ለምትናገረው ቃል ሳይሆን አንተ ለምትወክለው ማንነት ነው የሚለውን ትልቅ እውነት ተረድቶ ነበር። እነዚያን የህብረተሰቡን ምቹ ውሸቶች ገፈ ስጥል በ1513 ዓመተ ምህረት ልክ እንደነበሩት ሁሉ ዛሬም በዘመናችን ፍጹም እውነት የሆኑ ነገሮችን ታገኛለህ። ወደ መጀመሪያው የማኪያቬሊ ትምህርት እንግባ። ምዕራፍ 1 የጥሩነት ማታለያ። ማኪያቬሊ ዛሬ በህይወት ቢኖር የሚነግርህ የመጀመሪያው ነገር ይህ ነው። ጥሩ መሆን ስትራቴጂ አይደለም፣ እጅ መስጠት ነው። ደግ መሆን ምንም ክፋት የለውም። በጥንካሬ ላይ የተመሰረተ ደግነት በአንድ ወንድ ላይ ከሚታዩ እጅግ ማራኪ ባህሪያት አንዱ ነው። ነገር ግን አብዛኞቹ ወንዶች የሚያደርጉት ይህንን አይደለም። አብዛኞቹ ወንዶች ጥሩ የሚሆኑት ስለሚፈሩት ነው። ግጭትን ይፈራሉ፣ መገፋትን ይፈራሉ። ትክክለኛ ማንነታቸውን ካሳዩ ጥሏቸው ይሄዳሉ ብለው ይፈራሉ። ስለዚህ መከራከር ሲፈልጉ ፈገግ ይላሉ፣ አለመስማማት ሲፈልጉ ይስማማሉ። ማኪያቬሊ በዛ ፕሪንስ መጽሐፉ ላይ አንድ መሪ ከመወደድ ይልቅ መፈራቱ እጅግ አስተማማኝ ነው ብሎ ጽፏል። ይህንን ሲል አምባገነንነትን እያወራ አልነበረም፣ ስለ ክብር እያወራ ነበር። ሰዎች ሁልጊዜም ደግነትን እንደ ቀላል ነገር ይቆጥሩታል። ነገር ግን ጥንካሬን መቼም ቢሆን እንደ ቀላል አይቆጥሩትም። ምንም የጀርባ አጥንት የሌለውና ሁልጊዜ ሽባ የሆነ ወንድ ሲያጋጥማት የሴት ልጅ አእምሮ ይህንን ሰው አስተማማኝ አይደለም ብሎ ይመዘግበዋል። የማኪያቬሊ የመጀመሪያው መሪር እውነት ይህ ነው። ሴቶች ጥሩ ወንድ አይፈልጉም። ሴቶች የሚፈልጉት ጥሩ መሆን የሚችል ጠንካራ ወንድ ነው። ክፍል 2 የስልጣን ምንዛሬና ሴቶች በእርግጥ የሚፈልጉት ነገር። ምዕራፍ 2 የስልጣን ምንዛሬ። አሁን ማኪያቬሊ እውነተኛው የመሳሳብ ምንዛሬ ብሎ ስለለየው ነገር እንነጋገር። እሱ ገንዘብ አይደለም፣ መልክ አይደለም፣ በራስ መተማመንም አይደለም። ስልጣን ፓወር ነው። ነገር ግን እናንተ እንደምታስቡት በሌሎች ላይ የበላይ የመሆን ስልጣን አይደለም። ማኪያቬሊ ስልጣንን የሚገልጸው
በራስ ላይ የበላይነት ማግኘት ብሎ ነው። ስሜትህን መቆጣጠር መቻል፣ ከማያስፈልግ ነገር ዞር ብሎ መሄድ መቻል፣ በዙሪያ ያለው ዓለም እንድትረበሽ ሲጮህብህ በዝምታ መቀመጥ መቻል። እውነተኛው ስልጣን ይህ ነው። ሴቶችን በመሰረቱ የሚሳቡት ወደዚህ ማንነት ነው። ማኪያቬሊ እድልን አጥፊ ከሆነ የውሃ ሙላት ጋር ያመሳስለዋል። ከጎርፍ በፊት ግድብ የሚሰራ ሰው ይተርፋል ይላል። በግንኙነት ውስጥ ያ ጎርፍ ማለት ስሜታዊ መረበሽ፣ ድራማና ፈተናዎች ናቸው። በእነዚህ ጎርፎች ውስጥ የማይናወጥ የማይለምንና ማንነቱን የማያጣ ወንድ እውነተኛና ዘላቂ መሳሳብን ይፈጥራል። ሴቶች ወንዶችን ይፈትናሉ። ይህ ተንኮል አይደለም፣ ባዮሎጂ ነው። በቆይታው ስር አንዲት ሴት አብረው ያለው ወንድ ጫናዎችን መቋቋም እንደሚችል ማወቅ ትፈልጋለች። ስሜቷን መቋቋም ካልቻለ ዓለምን እንዴት ሊቋቋም ይችላል? ፈተናው ስለሚያጋጥመው ነገር ሳይሆን አንተ ስለምትሰጠው ምላሽ ነው። መረጋጋትን ስታሳይ ማረጋገጫ መፈለግን ታቆማለህ። ከሴቶች ማረጋገጫ መፈለግን ያቆምክ ዕለት እነሱ በነፃ ሊሰጡ ይጀምራሉ። ምዕራፍ 3 ሴቶች በእርግጥ የሚፈልጉት አንዱ ነገር። እስካሁን የማይሰሩትን ነገሮች አይተናል። አሁን ወደ ዋናው ቁም ነገር እንምጣ። የማኪያቬሊ ፍልስፍና ስለ ሴቶች ፍላጎት የሚያጋልጠው አንድ ትልቅ እውነት አለ። ተዘጋጁ፣ ሴቶች የሚፈልጉት ዓላማ ያለው ወንድ ነው። ያ ብቻ ነው። ከሷ የበለጠ ዋጋ የሚሰጠው ትልቅ ግብና ዓላማ ያለው ወንድ። ይህ ማለት ችላ እንድትባል ፈልግ አይደለም። ነገር ግን ዓላማ ያለው ወንድ አቅጣጫ አለው፣ ክብደት አለው። ማኪያቬሊ ታላላቅ መሪዎችን ሲያጠና ያገኘው የጋራ ባህሪ ቢኖር አንድ ላይ ያነጣጠረ ትኩረት። እነዚህ ሰዎች የሌሎችን ማረጋገጫ እየጠበቁ አልተቀመጡም። የራሳቸው ራዕይ ነበራቸው። አንተ የራስህ ዓላማ ሳይኖር ሲቀር እሷን የህይወት ዓላማ ታደርግ። ይህም ባደረግበት ጨዋታውን ተሸንፈሃል። ምክንያቱም ማንም ሰው የሌላ ሰው ብቸኛ የመኖር ምክንያት መሆን አይፈልግም። ህይወትህ ባዶ እንደነበርና ያለ እሷ ያልተሟላ መሆንህን ይነግራታል። ደስተኛነትህን በእሷ ስሜትና ፈቃድ ላይ የመሰረተ ወንድ ኃይሉን አሳልፎ ሰጥቷል። ይልቁንም ጠዋት በዓላማ የሚነሳ የሆነ ነገር የሚገነባ ወንዱን ለማሳደድ አትሞክር። የምትገነባው ነገር ሰዎችን ወደ አንተ ያመጣቸዋል። ሁሉንም ነገር የመግለጽ አደጋና አደገኛ ወንዶች። ሁሉንም ነገር የመግለጽ አደጋ። አብዛኞቹ የዘመናችን ወንዶች ሊሰሙት የሚገባ ሌላው የማኪያቬሊ ትምህርት ይህ ነው። ሚስጥራዊ መሆን ጨዋታ አይደለም፣ የህልውና ማቆያ ዘዴ ነው። ማኪያቬሊ መሪዎች ሙሉ ካርዳቸውን እንዳያሳዩ አስጠንቅቋል። ይህንም በግንኙነት መነጽር ስናየው አብዛኞቹ ወንዶች አንዲት ሴት ሲወዱ ሁሉንም ነገር ወዲያውኑ ጠረጴዛው ላይ ይዘረግፉታል። ስሜታቸውን፣ የውስጥ ፍርሃታቸውን፣ ሙሉ ታሪካቸውን፣ የደካማነት ስሜታቸውን ያካፍላሉ። ይህ ሁሉንም ነገር የማጋለጥ ድርጊት ግን በመጀመሪያዎቹ የግንኙነት ደረጃዎች ላይ ራስን ማጥፋት ነው። ለምን? የሰው ልጆች ጥረት ላደረጉበት ነገር ትልቅ ዋጋ እንዲሰጡ ሆነው ነው የተፈጠሩት። በመጀመሪያው ሳምንት ውስጥ ስለ ራስህ ሁሉንም ነገር ስትነግራት የማግኘትና የመመራመር ሂደቱን ገድለዋል። ሌሊቱ ላይ ስላንተ እንድታስብ የሚያደርጋትን ሚስጥር ነጥቀሃታል።
መጽሐፉን ሙሉ በሙሉ ሰጥሃት አንብበሽ ጨርሰሽዋል ብለሃታል። ታዲያ እሷ ምን ታደርጋለች? መጽሐፉን መደርደሪያ ላይ ታስቀምጠዋለች። ታሪኩ መጥፎ ስለሆነ ሳይሆን መጨረሻውን ስለምታውቀው ነው። ስለዚህ ውሸታሙን ማለት አይደለም። ነገር ግን ማንነትህን እንደ አንድ ምርጥ ታሪክ በየደረጃው ግለጸው። ሰዎች ሊተነብዩህ ሲያቅታቸው ትኩረት ይሰጡሃል። ሴቶች ለምን አደገኛ ወንዶችን ይመርጣሉ? አሁን ብዙ ጥሩ ወንዶችን ወደሚያሳብደው ጥያቄ እንምጣ። ሴቶች ለምን ብዙ ጊዜ ለነሱ መጥፎ የሆኑ አስተማማኝ ያልሆኑ እና አጥፊ የሆኑ ወንዶችን ይመርጣሉ? ማኪያቬሊ እድል እንደ ሴት ናት፣ እሷን በቁጥጥር ስር ለማድረግ በኃይል መያዝ ያስፈልጋል ብሎ ጽፎ ነበር። ይህ አባባል ብዙ ጊዜ ከአውዱ ውጭ ይወሰዳል። እሱ የጭካኔ ደጋፊ አልነበረም። እሱ እያወራ የነበረው ስለ ድፍረትና ቁርጠኝነት ነው። እድልና አጋጣሚዎች ቆራጥ ለሆኑ ሰዎች ያደላሉ። የሚጠራጠሩና ትክክለኛውን ጊዜ የሚጠብቁ ሰዎች በሁኔታው ይዋጣሉ። ይህንን ወደ ግንኙነት ስናመጣው አደገኛ ወንድ ማራኪ የሚሆነው አደገኛ ስለሆነ አይደለም። ማራኪ የሚሆነው ቆራጥ ስለሆነ ነው። ሕይወቱን ለመኖር የማንም ፈቃድ አይጠይቅም። ሴት ልጅ ምን ማድረግ እንዳለባት እንድትነግረው አይጠብቅም። ልክም ይሁን ስህተት እርምጃ ይወስዳል። ያ ራሱን አምኖ እርምጃ የመውሰድ ኃይል አእምሮን የሚሰርቅ ነው። የዋሁ ወንድ ግን ሁልጊዜ ይጠብቃል። ትክክለኛውን ጊዜ፣ ትክክለኛውን ምልክትና ፈቃድ ይጠብቃል። እሱ እስኪጠብቅ ድረስ ደፋሮ እንዲሉ ራሱን አስተዋውቆ ጊዜውን ፈጥሯል። የተሻለ ስለሆነ ሳይሆን ደፋር ስለሆነ ነው። ሴቶች አደጋን አይፈልጉም። አደጋን የማይፈራ ወንድ ነው የሚፈልጉት። ፍርሃት የሌለበት እርምጃ ከፍርሃት የተነሳ ከሚመጣ ጥንቃቄ እጅግ ማራኪ ነው። ጥሎ የመሄድ ወይም የመተው ጥበብ። ይህ ምናልባትም በጣም አስፈላጊው ምዕራፍ ሊሆን ይችላል። ምክንያቱም አብዛኞቹ ወንዶች የሚወድቁት እዚህ ላይ ነው። ጥሎ መሄድ መቻል በማንኛውም ግንኙነት ውስጥ ከፍተኛው የስልጣን ባለቤትነት ነው። አብዛኞቹ ወንዶች ደግሞ ይህ ብቃት የላቸውም። ማኪያቬሊ አንድ መሪ ጥቅሙን በማያስከብርለት ጥምረት ውስጥ ተጣብቆ መቅረት የለበትም ይላል። ይህ ስለ ታማኝነት ማጣት ሳይሆን ራስን ስለማዳን ነው። ጥሎ መሄድ በማትችልበት ቅጽበት የዚያ ነገር እስረኛ ሆነሃል ማለት ነው። በግንኙነት ውስጥ ይህ አጥፊ በሆነ መንገድ ይገለጻል። ጥሎ መሄድ የማይችል ወንድ ንቀትን ይታገሳል፣ ውሸትን ይታገሳል። እሱ ለእሱ ቅድሚያ እየሰጠ እሷ ግን እንዳንድ አማራጭ ስታዩ ዝም ብሎ ይቀበላል። ክብር በሚነካ ሁኔታ ውስጥ ሆኖም በቆየ ቁጥር በእሷ እይታ ውስጥ ያለው ዋጋ እየቀነሰ ይሄዳል። እሷ ጨካኝ ስለሆነች ሳይሆን ጥሎ መሄድ አለመቻሉ ሌላ ምንም አማራጭ እንደሌለው ስለሚነግራት ነው። ትኩረቷን ለማግኘት ሲል ማንኛውንም ክብረ ነክ ሁኔታ እንደሚቀበል ያሳያል። ይህን ጥሎ መሄድ ከሚችል ወንድ ጋር አወዳድረው። ያለምንም ድራማ ጩኸት ተረጋግቶ እወድሻለሁ፣ ነገር ግን በዚህ መንገድ እንድትይዥኝ አልፈቅድም ብሎ ቃሉን ወደ ተግባር የሚቀይር ወንድ። ያ ወንድ እጅግ በሚያስገርም ሁኔታ አስፈሪና ማራኪ ነው። ምክንያቱም በገንዘብ ሊገዛ የማይችል ክብር አለው፣ አሳይቷል። ማኪያቬሊ የሚያደንቀው ፓራዶክስ ይህ ነው። ግንኙነቱን ለማጣት ፈቃደኛ የሆነ ወንድ አብዛኛውን ጊዜ ግንኙነቱን አትርፎ ይቆያል። ምክንያቱም ጥሎ ለመሄድ ያለው ፈቃደኝነት ፍቅሩ ምርጫ እንጂ ጥገኝነት አለመሆኑን ያሳያል። ተመርጦ የተሰጠ ፍቅር ደግሞ ከተስፋ መቁረጥ ከሚመጣ ፍቅር እጅግ የላቀ ዋጋ አለው። ይህ ማለት ግን በየትንሹ አለመግባባት እሄዳለሁ እያሉ ማስፈራራት ማለት አይደለም። ያ የልጅነት ባህሪ ነው። ይህ ማለት ያለምንም ሰው መኖር የሚያስችል ዓላማ ያለውና ሙሉ የሆነ ህይወት መገንባት ማለት ነው።
ያ ደረጃ ላይ ስትደርስ ጥሎ መሄድ ታክቲክ ሳይሆን የራስን ዋጋ የማወቅ ተፈጥሯዊ ውጤት ይሆናል። ያኔ ፍቅርህ እውነተኛ መሆኑን ትረዳለህ። የመጨረሻ እውነትና ማጠቃለያ ማኪያቬሊ ፈጽሞ ያልጻፈው የመጨረሻው እውነት። ብዙ ነገሮች ይዳሰናል፣ ነገር ግን ሁሉንም አንድ ላይ የሚያስተሳስር አንድ የመጨረሻ እውነት አለ። ይህንን እውነት ማኪያቬሊ በቀጥታ አልጻፈውም፣ ነገር ግን በሁሉም የሥራዎቹ ገጾች ውስጥ ተሰርጎ ይገኛል። ሴቶች በእውነት የሚፈልጉት ራሱን ያሸነፈ ወንድን ነው። ዓለምን ያሸነፈ አይደለም። ሌሎች ወንዶችን ያሸነፈ አይደለም። ራሱን ያሸነፈ ወንድ የራሱን ድክመት አውቆ በዚያ ላለመወሰን የወሰነ፣ ፍርሃቶቹን ተጋፍጦ ያለፈ፣ ስሜቶቹን አፍኖ ሳይሆን ተረድቶ መቆጣጠር የቻለ እና የራሱን ዋጋ በውስጡ ስለገነባ የሌሎችን ማረጋገጫ የማይፈልግ ወንድ። ማኪያቬሊ ሙሉ ሕይወቱን ያጠናው ውጫዊ ኃይልን ነው፣ ዙፋኖቹን፣ ጦርነቶቹንና ግዛቶቹን። ነገር ግን በመስመሮቹ መሃል ስታነብ አንድ ነገር ትገነዘባለህ። የወደቁት መሪዎች ሁሉ የወደቁት በውስጣዊ ድክመታቸው ነው። በትዕቢት፣ ባለመረጋጋት፣ በጥርጣሬ እና በሌሎች ላይ ጥገኛ በመሆን የተሳካላቸው መሪዎች ደግሞ ዓለምን ከመግዛታቸው በፊት ራሳቸውን የገዙ ነበሩ። ይህ መርህ ለመሳሳብም አትራክሽን ይሰራል። መጽሐፍ ላይ ያሉትን ስትራቴጂዎችና የሳይኮሎጂ ዘዴዎች ሁሉ ልትማር ትችላለህ። ነገር ግን በራስ ላይ አልሰራበትም ማለት ሁሉም ባዶ ነው። ሴቶች ታክቲኮችን በቀላሉ ይነቁባቸዋል፣ ነገር ግን እውነተኛ የውስጥ ለውጥን ማለፍ አይችሉም። በእውነት ጠንካራ ስነ ስርዓት ያለው ዓላማ ያለውና ራሱን የሚያውቅ ወንድ ዘዴዎች አያስፈልጉትም። የሱ ዝም ብሎ መገኘት ሁሉንም ነገር ይናገራል። ሂደቱ ከግቡ በላይ አስፈላጊ የሚሆነው ለዚህ ነው። ራስን የመገንባት፣ ምቾት ማጣትን የመቋቋም፣ አእምሮህን፣ አካልህን እና ክህሎትህን የማሳደግ ሂደት። ማንም ሰው ጀርባ መሮጥ የማያስፈልገው ድንቅ ወንድ አድርጎ ይቀርጽሃል። ማኪያቬሊ ለጦርነት ጊዜ ዝግጁ ለመሆን በሰላም ጊዜ የሚዘጋጁትን ዓለም ትሸልማቸዋለች ይላል። ወደ አንተ ህይወት ስናመጣው ልብ ሊሰበር ወይም ስትገፋ ሳይሆን አሁኑኑ ዛሬውኑ በራስ ላይ ስራ። ስለዚህ ሴቶች ምን ይፈልጋሉ? ማንኛውም የሰው ልጅ የሚፈልገውን ነው። የሚያምኑበትን ጥንካሬ፣ የሚመረምሩትን ጥልቀት፣ የሚደገፉበትን ዓላማና ሳያንቃቸው ደህንነት እንዲሰማቸው የሚያደርግ መገኘትን ይፈልጋሉ። ማኪያቬሊ ያገኘው ትልቁ ኃይል ወታደራዊ ጉልበት አልነበረም፣ ራስን መግዛት ነበር። ራሱን የሚቆጣጠር ወንድ ዓለሙን ይቆጣጠራል። ዓለሙን የሚቆጣጠር ወንድ ደግሞ ሰዎች የእሱ አካል መሆን እንዲፈልጉ አድርጎ ይስባቸዋል። ማሳደድን አቁም፣ መገንባትን ጀምር። ሴቶች ምን እንደሚፈልጉ መጠየቅህን አቁምና እኔ ምን አይነት ወንድ መሆን ነው የምፈልገው ብለህ ጠይቅ። ማኪያቬሊ የሚነግርህ መሪር እውነት ሴቶች ውስብስብ ናቸው የሚል አይደለም። መሪሩ እውነት አብዛኛው ወንዶች ሰነፎች ናቸው የሚል ነው። በዓለማችን በግንባታቸውና በእድገታቸው ላይ ሰነፎች ናቸው። ከዛ ዓለም የፈለጉትን ሳትሰጣቸው ስትቀር ይደነግጣሉ። ያ ወንድ አትሁን። ማኪያቬሊ በመጽሐፉ ሊጽፍለት የሚገባው አይነት ወንድ ሁን። ስልጣንን በውርስ ያገኘው መሪ ሳይሆን ስልጣንን በጥረቱ ያገኘው መሪ ሁን። ይህ ቪዲዮ ራስን የምታይበትን መንገድ ከቀየረው ሶሎ ፖድካስትን ሰብስክራይብ አድርግ። ለጓደኞችም እንዲደርሳቸው ቪዲዮውን ሼር አድርግ። መስማት ላለበት ጓደኛ አጋራው። ማስታወስ ያለብህ አንድ ነገር በምትፈልገው ህይወትና ባንተ መካከል የቆመው ብቸኛ እንቅፋት ለመለወጥ የሚፈራው የራስህ ምቾት ብቻ ነው። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።